ሊብራ የዞዲያክ ሰባተኛው ምልክት ሚዛናዊነት፣ ስምምነትና ግንኙነቶች ላይ በማተኮር ይታወቃል። ሊብራን የሚገልጹ አንዳንድ ቁልፍ ባህሪዎችን እንመልከት። ሊብራ የአየር ምልክት ነው። እሱም የማሰብ፣ የመግባቢያና ማህበራዊ መስተጋብርን ያመለክታል። የአየር ምልክቶች የሚታወቁት በረቂቅ የማሰብ ችሎታቸውና በማህበራዊ እንቅስቃሴ ውስጥ በመሳተፍ ሊብራዎችን ድንቅ የውይይት ፈላጊዎች እና አሳቢዎች በማድረግ ነው። ቬነስ የሊብራ ገዢ ፕላኔት ነች። ቬነስ ፍቅርን፣ ውበትን፣ ስምምነትንና መስህብን ይወክላል። ይህ ተጽዕኖ ሊብራዎች ለስነ ውበት ያላቸውን አድናቆትና እርስ በርስ ለሚስማሙ ግንኙነቶች ያላቸውን አድናቆት ይሰጣል። የሊብራ ምልክት ሚዛን ነው። ሚዛኑንና ፍትሃዊነትን ይወክላል። ይህ በሁሉም የህይወት ዘርፎች ግንኙነቶችን፣ ስራንና የግል እሴቶችን ጨምሮ የሊብራን ሚዛናዊነት ፍለጋ ያመለክታል። ሊብራ ተነሳሽነትና አመራርን የሚያመለክት ካርዲናል ምልክት ነው። ካርዲናል ምልክቶች ሊብራዎች በህይወታቸውና በሌሎች ህይወት ውስጥ ሚዛንና ስምምነትን በመፈለግ አዳዲስ ፕሮጀክቶችን በመጀመርና እርምጃ ለመውሰድ ባላቸው ችሎታ ይታወቃሉ። ሊብራዎች ብዙውን ጊዜ ዲፕሎማሲያዊ፣ ማራኪና ተግባቢ እንደሆኑ ይገለጻሉ። ጠንካራ የፍትህና የፍትሃዊነት ስሜት አላቸው። ይህም ስምምነትን ለመፈለግና ግጭትን ለማስወገድ ያነሳሳቸዋል። ተግባቢነታቸው የሚወደዱና የሚቀርቡ ያደርጋቸዋል። ሊብራዎች ግንኙነቶችን በመገንባትና በመጠበቅ ረገድ የላቀ ችሎታ አላቸው። ብዙ አመለካከቶችን የማየት ችሎታቸው ግጭቶችን በውጤታማነት ለማስታረቅና በሰዎች መካከል ትብብርን ለመፍጠር ያስችላቸዋል። ሽርክናዎችን ከፍ አድርገው ይመለከቱታል እና ብዙውን ጊዜ በትብብር አካባቢዎች ያድጋሉ። ቬነስ ገዢ ፕላኔቷ ስትሆን ሊብራዎች ለውበትና ለኪነ ጥበብ ከፍተኛ ጉጉት አላቸው። ብዙውን ጊዜ በፋሽን፣ በንድፍና በባህል የጠራ ጣዕም አላቸው እና ራሳቸውን በሚያምር አካባቢ መከበብ ያስደስታቸዋል። ሊብራዎች ሊያጋጥማቸው ከሚችሉ ፈተናዎች አንዱ ቆራጥ አለመሆን ነው። ሁሉንም አማራጮች ለመመዘን እና የተለያዩ አመለካከቶችን ግምት ውስጥ ለማስገባት ያላቸው ፍላጎት በተለይ ከግል ጉዳዮች ወይም ከግንኙነቶች ጋር በተያያዘ ምርጫ ለማድረግ አስቸጋሪ ሊሆን ይችላል። በአጠቃላይ ሊብራ ሚዛንን፣ ስምምነትንና የህይወት ውበት ፍለጋን ያካትታል። የዲፕሎማሲ ችሎታቸው፣ ለስነ ውበት ያላቸው አድናቆት እና በግንኙነት ላይ ያለው ጠንካራ ትኩረት በዙሪያቸው የበለጠ እርስ በርስ የሚስማማ ዓለም ለመፍጠር የሚፈልጉ ውድ ጓደኞችና አጋሮች ያደርጋቸዋል። በዛሬ ቪዲዮአችን የሊብራ ኮከብ ልዩ ባህሪውን ተመልክተናል። ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም በሊብራ ኮከብ ለተወለዱ ሰዎች ይህን ቪዲዮ ሼር አድርጉላቸው። በቀጣይ በስኮርፒዮ ቪዲዮ እንገናኝ።